ስለዚህ የሐሳቦችን ትክክለኛነትና ጠቃሚነት ለይተን ማወቅ የምንፈልግ ከሆነ የሰዎች ግንኙነት ከጥቃት ትንኮሳ የጸዳ መሆን ይኖርበታል። አሁንም የሰዎችን ሐሳብና የሰዎችን ግንኙነት ለብቻ ነጣጥሎ አንደኛውን ብቻ በቁንጽል ማየት የለብንም። አንዱ ከሌላው ውጪ ሊኖር አይችልም። በፖለቲካዊ የሐሳብ ልዩነቶች ምክንያት እርስ በእርስ የመናቆርና የመጠፋፋት አባዜ። ይህ ጽሑፍ የተቀነጨበው ኑሮማፕ ከተባለው የዶክተር ኤርሲዶ መጽሐፍ ነው። ሰው ሁሉም ሐሳቦችና ሥርዓቶች እኩል ናቸው ብሏል በግዴለሽነት። ነገር ግን ነፃነትን የሚያከብር ሥርዓትና እንዳሰኘው እያሰረ የሚገድል ሥርዓት በጭራሽ እኩል አይደሉም። እኩል እንዳልሆኑ በራሱ ሕይወት ላይ ካየ በኋላ ደግሞ እኔ ከምደግፈው ሐሳብና ሥርዓት ውጪ ሌሎቹ መጥፋት አለባቸው ብሎ በስሜት ጦዞ ያስፈራራል። ግን ይህም መፍትሄ አያመጣም። አንዱ የሌላውን ሐሳብ ለማጥፋት በጭፍን ስሜት ሲናቆሩ ከፍተኛ ጥፋት ይደርሳል። ያኔ ሁሉም ሐሳቦችና ሥርዓቶች እኩል ናቸው ወደ ማለት እየዞረ ዥዋዥዌው ወደ አዙሪቱ ይቀጥላል። እና ምን ይሻላል? እንዲህ አንዴ ወዲህ አንዴ ወዲያ እየወላወልን ባላስፈላጊ አጣብቂኝ አዙሪት ውስጥ እንድንሰቃይ የሚያደርጉን ክስተቶች በርካታ ናቸው። ግን መፍትሄ አለው። አዙሪቱን በጥሰን መውጣት የምንችለው ስረ መንስኤውን በአግባቡ በማጤን ነው። በፖለቲካዊ የሐሳብ ልዩነቶች ምክንያት እርስ በእርስ የመናቆርና የመጠፋፋት አባዜ ሲያስጨንቀው ሁሉም የፖለቲካ ሐሳቦች እኩል ናቸው ይላል። መፍትሄ 1። ነገር ግን ሁሉ ሐሳቦች ወይም ተቃራኒ ሐሳቦችም ጭምር በእኩል ደረጃ ትክክል ሊሆኑ አይችሉም። በተግባርም ሲታዩ በውጤታቸውም እኩል አይሆኑም። እንደ ትክክለኛነታቸው ወይም እንደ ስህተትነታቸው መጠንም ስኬትን ወይም ውድቀትን፣ ጥቅምን ወይም ጉዳትን ያስከትላሉ። ጠቃሚና ጎጂ ሐሳቦችን እንደ እኩል መቁጠር ሕይወትን ውጥንቅጡ በወጣ ቀውስ ውስጥ በማስገባት ወደ ውድቀት ያወርዳል። ምግብንና መርዝን እንደ መቀላቀል ነውና። ሕይወቱ በዚህ ሲቀጭ እኔ ጠቃሚ ነው ብዬ ከምደግፈው ሐሳብ ውጪ ሌሎች መጥፋት አለባቸው፣ ሌሎች ሰዎችም የግድ የኔን ሐሳብ መከተል ይኖርባቸዋል ይላል። መፍትሄ 2። አንዱ የሌላውን ሐሳብ ለማጥፋትና ለማደን ሲጣጣር እንደገና በሐሳብ ልዩነት ሳቢያ እርስ በእርስ የመጠፋፋት አዙሪት ይጀምራል። ሁለቱም መፍትሄዎች አልሰሩም። ስህተቱ የቱ ጋ ነው? ሁለት ተያያዥ ስህተቶች አሉ። ሀ አንድን ነገር ለብቻው ነጥሎ የመመልከት ቁንጽልነት። ለ ነገሮችን በደፈናው አደባልቆ የማየት ብዥታ ይላሉ ጸሐፊው። ለምሳሌ በሐሳቦች ዙሪያ ያነሳነው ጉዳይ ቢያንስ ሁለት ዋና ዋና ጉዳዮችን ያካትታል። አንደኛ የሐሳቦችን ትክክለኛነትና ጠቃሚነት እንዴት ለይቶ ማወቅ ይቻላል? ሁለተኛ የተለያዩ ሐሳቦችን በያዙ ሰዎች መካከል ሊኖር የሚገባው ግንኙነት ምን አይነት ነው? ከድፍን ብዥታ በራቀ ሁኔታ የሁለቱን ጥያቄዎች ልዩነትና ድንበር ለይቶ መረዳት፣ እንዲሁም ከግልጥ ቁንጽልነት በራቀ ሁኔታ የሁለቱን ጥያቄዎች ትስስርና መስተጋብር አቀናጅቶ መገንዘብ ያስፈልጋል። በአንድ በኩል የሐሳቦች ትክክለኛነትና ጠቃሚነት ለይቶ ሊታወቅ የሚችለው በሪዝን ወይም በአእምሮ ነው። በሌላ በኩል ደግሞ የሰዎች ግንኙነት የጥቃት ስንዘራን የማይፈቅድ የመከባበር ግንኙነት መሆን ይኖርበታል። እነዚህን ሁለት ጉዳዮች በድፍን ብዥታ ሳይሆን በግልጽ ድንበራቸውን ለይቶ መረዳት ያስፈልጋል። ግን ተነጣጥለው በቁንጽል መታየት የለባቸውም። እንዴት? አንደኛ እርስ በርስ ከመጠፋፋት ለመዳንና በፈቃደኝነት ተባብሮ ለመበልጸግ ከፈለግን የሰዎች ግንኙነት
ቢያንስ ከጥቃት ትንኮሳ ነፃ መሆን ይገባዋል። የጡንቻ፣ የስድብ፣ የጠመንጃና የአሉባልታ ጥቃት ከማነሳሳት የጸዳ ይሄ ነው ነፃነት ወይም መብት የሚባለው። ግን ሰዎች በየጊዜው የተለያየ ሐሳብ ይይዛሉ። በሐሳቦች ልዩነት ምክንያትም በሰዎች መካከል አለመግባባት ይፈጠራል። በቁንጽልነት ከተመራን የሰዎችን ግንኙነት የሚያሳምር መስሎን በሐሳብ ልዩነት ሳቢያ አለመግባባት እንዳይፈጠር በመመኘት ሁሉም ሐሳቦች እኩል ናቸው እንላለን። ይህም በጣም ቀሽም የማምለጫ አባባል ነው። የማያዛልቅ ከሻፊ ጥገና። እንዴት? የሰዎች ግንኙነት ከጡንቻና ከአሉባልታ ጥቃት የጸዳ መሆን አለበት የሚለው ሐሳብ በጡንቻም ሆነ በአሉባልታ ሳይቀድምህ ቅደመው ከሚል ሐሳብ ጋር እኩል ነው ወደ ማለት እናመራለን። ሳይቀድምህ ቅደመው በሚል ሐሳብ የሰዎችን ግንኙነት ማሳመር እንችላለን። አንደኛው ሐሳብ እውነት ነው፣ ወደ ሰላም የሚወስድ፣ ሌላኛው ሐሰት ነው፣ ወደ ጥፋት የሚያወርድ። ልዩነታቸው የብርሃንና የጨለማ፣ የክብርና የውርደት ያህል ነው። እና የሰዎችን ሐሳብና የሰዎችን ግንኙነት ለብቻ ነጣጥሎ አንደኛውን ብቻ በቁንጽል ማየት አያዋጣም። ሁለተኛ፣ የሐሳቦችን ትክክለኛነት ማወቅ የሚቻለው ሐሳቦቹን ከተፈጥሮ ጋራ ከእውኑ ዓለም ጋራ በማመሳከር ነው። ወይም በሪዝን ጠቃሚነታቸው የሚፈተሸው ለሕይወት ከሚያስገኙት ውጤት አንጻር በማመዛዘን ብቻ ነው። በሪዝን ከሪዝን ውጪ ሌላ የማወቂያ መንገድ የለም። በጡንቻ ወይም በስድብ፣ በጠመንጃ ወይም በአሉባልታ አማካኝነት አንድን ሐሳብ እንድንቀበል የሚያስገድደን ኃይል መኖር የለበትም ማለት ነው። ሪዝንን እንዳንጠቀም ማለትም እንዳናገናዝብና እንዳናመዛዝን በአጠቃላይ እንዳናውቅ የሚያግደን ስለሆነ፣ ስለዚህ የሐሳቦችን ትክክለኛነትና ጠቃሚነት ለይተን ማወቅ የምንፈልግ ከሆነ የሰዎች ግንኙነት ከጥቃት ትንኮሳ የጸዳ መሆን ይኖርበታል። አሁንም የሰዎችን ሐሳብና የሰዎችን ግንኙነት ለብቻ ነጣጥሎ አንደኛውን ብቻ በቁንጽል ማየት የለብንም። አንዱ ከሌላው ውጪ ሊኖር አይችልም። ለዚህ ነው አንዱን ብቻ ነጥለን በቁንጽል በማየት የምንፈጥራቸውና የምንተገብራቸው መፍትሄዎች ከስኬት ይልቅ የውድቀት ምህዋር ውስጥ እንድንዳክር የሚያደርጉን። እውነታ ላይ በመመስረት ዕውቀትን መገንባት እንዲሁም ያማረ የሰዎች ግንኙነትን ማስፈን እንፈልጋለን። እንግዲያውስ የሐሳቦችን ትክክለኛነትና ጠቃሚነት የምንመረምርበትን ሪዝን እንዲሁም የሰዎችን ግንኙነት የምንመራበትን የነጻነትና የመብት መርሆችን አቀናጅተን የምንገነዘብበት ቅንብራዊ አስተሳሰብ ያስፈልጋል። ነገሮችን በግልጽ ምንነታቸውንና ድንበራቸውን ለይቶ በመገንዘብ እንዲሁም ትስስርና መስተጋብራቸውን በማጤን አዙሪቱን በቀላሉ መፍታት እንድንችል ብቃት ያጎናጽፈናል። በእውነታ ላይ የተመሰረተ ቅንብራዊ አስተሳሰብ። ኑሮ ማፕ ከተባለው የዶክተር ኤርሴዶ መጽሐፍ የተቀነጨበ። አብራችሁን ስለነበራችሁ እናመሰግናለን። በእውነታ ላይ የተመሰረተ ቅንብራዊ አስተሳሰብን እናጎልብት።